ሰላም እንዴት ናችሁ? ዛሬ በዚህ ቪዲዮ የምናየው ለትምህርት ቤት ስራ፣ ለሪሰርች፣ ለኦንላይን ክላሶች በተጨማሪም ለቪዲዮ ኤዲቲንግ የሚሆኑ ላፕቶፖችን ምን አይነት እንደሆኑ አሳያችኋለሁ። ቪዲዮ እስከ መጨረሻው ድረስ ተከታተሉ። በመጀመሪያ የምናየውና ዋናው ነጥብ ሲስተም ነው። ላፕቶፕ ሲገዛ ከውጭ ውበቱ ሳይሆን ከውስጥ ያለው አቅም ነው ዋናው። ተማሪ ከሆናችሁ ደግሞ እነዚህን ሶስት ነገሮች በፍጹም አትዘንጉ። የመጀመሪያው ፕሮሰሰር ነው። ፕሮሰሰር ቢያንስ ኮር i5 ወይም ራይዝ 5 ብትገዙ ይመከራል። የቀላል ስራዎች ደግሞ ኮር i3 ይቻላል። ነገር ግን ላፕቶፑ ረዘም ላለ ጊዜ ወይም አመታት እንዲያገለግላችሁ ኮር i5 ብትገዙ ይመረጣል። ሁለተኛው ደግሞ ራም ነው። ቢያንስ 8GB ራም ያለው ላፕቶፕ ብትገዙ ይመረጣል። ምክንያቱም ዌብሳይቶችን በአንድ ጊዜ ቶሎ ለመክፈት ይረዳቸዋል። ሶስተኛው ደግሞ ስቶሬጅ ነው። እዚህ ጋር ነው ትልቁ ስህተት የምትሰሩት። ብዙዎቻችሁ ስትገዙ HDD ነው የምትገዙት። ነገር ግን ግዴታ SSD መሆን አለበት። ኮምፒውተራችሁ በፍጥነት እንዲከፍትና ቅልጥፍና እንዲኖረው SSD መምረጥ አለባችሁ። በተጨማሪም 256GB ወይም 512GB ለSSD በቂ ነው። ቀጥለን ደግሞ የምናየው ዲዛይን እና ባትሪ ነው። ተማሪ ሲባል ላፕቶፑን ቦርሳ ውስጥ ከቶ ከቤት ወደ ትምህርት ቤት፣ ከላይብራሪ ወደ ካፌ መያዙ አይቀርም። ስለዚህ በጣም ከባድ የሆነ ላፕቶፕ አትግዙ፣ ወይም ላይት ዌት የሆነ ላፕቶፕ መምረጥ አለባችሁ ማለት ነው። በተጨማሪም ደግሞ ባትሪው ነው። ባትሪው ደግሞ በየሄዳችሁበት ቻርጅ መፈለግ የለባችሁ። ቢያንስ ከ6 ሰዓት እስከ 8 ሰዓት የሚቆይ ባትሪ ያለው ላፕቶፕ መሆን አለ። ሌላኛው ደግሞ እንደምትማሩት የትምህርት አይነት ሊለያይ ይችላል። ሶሻል ሳይንስ ተማሪ ከሆናችሁ ብዙ ጽሁፎችና ሪሰርቾችን ስለምትሰሩ ቀላል ክብደት ያለውና ኪቦርዱ ለጽሁፍ አመቺ የሆነ ማለትም ማክቡክ ኤር ወይም HP ፓኒቮል ቢሆን ይመረጣል ማለት ነው። ሌላው ደግሞ በተጨማሪ ደግሞ ለኢንጂነሪንግ እና ለግራፊክስ ተማሪ ደግሞ የግራፊክስ ካርድ ወይም ዴዲኬት GPU ያስፈልጋቸዋል። ለምሳሌ ጌሚንግ ላፕቶፖች ወይም ከፍተኛ አቅም ያላቸው ዴል፣ በተጨማሪ ደግሞ ዜድቡክ አይነቶች ለእናንተ ስራ በጣም አሪፍ ናቸው ማለት ነው። ነገር ግን የግድ ጌሚንግ ላፕቶፕ መሆን የለባቸውም። በአጠቃላይ ላፕቶፕ ስትገዙ ኦሪጂናል መሆኑን ግዴታ ማረጋገጥ አለባችሁ። ያገለገለ ወይም ሪፓክድ የምትገዙ ከሆነ ባትሪው እና የኪቦርድ ስራ በደንብ መፈተሽ አለባችሁ። የዛሬው መረጃችን ይህንን ይመስል ነበር። ጥያቄ ካላችሁ ኮሜንት ላይ መጠየቅ ትችላላችሁ። ቪዲዮ ከተመቻችሁ ላይክ እና ቻናላችን ሰብስክራይብ ማድረግ እንዳትረሱ። የሚቀጥለው ቪዲዮ እስከምንገናኝ ሰላም።